አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እህቶቼ እንዴት ናችሁ? የዩቲዩብ ቤተሰቦቼ ሁላችሁም እኔን ሰብስክራይብ አድርጉኝ። እህታችሁ ፈቲያ ነኝ። በጣም ነው የምትወዱኝ። ቲክቶክ ላይ 140 ሺህ ተከታይ አለኝ። ቲክቶኬንም ደግሞ 1 ሺህ አስገቡኝና ሙኒት ሳይል ልሆን ከዛ በኋላ ኢንሻአላህ ተከፋይ ሲሆን ደግሞ በርካታ እህቶቻችን በርካታ የተቸገሩትን ኢትዮጵያ ገብቼ ዩቲዩብ ተከፋይ ሆኜ እናንተንም ያለውን ነገር እየነገርኳችሁ እየመከርኳችሁ አብረን እንቀጥላለን። ዛሬ ደግሞ ጓደኛዬን ፕራንክ ላደርጋት አስቤያለሁ። እስቲ ምን እንደምትለኝ አብረን እናያለን። ዛሬ ከነጋ ሁለቴ ምግብ ሲበላ አይታኝ ነበረ። ላይቭ ላይ ነበርኩኝ ቲክቶክ ላይ። አሁንም ደግሞ ምግብ ሊበላ ነው እና ሴትዮዋ ጠዋቷን ሁለቴ እንደበላሁኝ አላወቀችም። አሁንም ምግብ ካልበላሽ ብላኛለች እና ሊበላ ነው እላታለሁ። እስቲ ምን ትለኛለች ይሁን? አይ ቢ ጠጪ ትለኛለች ይሁን? ኧረ ፈቲ እንደዚህ ምግብ አትቢ፣ እንደዚህ ምግብ መብላት ጥሩ አይደለም ትለኛለች ይሁን? አላውቅም። እስቲ አብረን እኔ የጓደኛዬን ምክር እየደወልኩላት ነው። አሎ አህሌን የልጆቿ ነፋቂ እንዴት ነሽ? ወይ ዘጋችብኝ። በቁም ነገርም ሊደውላት አንቺ ሴትዮዋ ብላ ነው የምትጠራ። እንደውስ አሎ የልጆቿ ነፋቂ ምን ሆነሽ ነው? ወይ ምን ሆነሽ ነው? አይ ለቁም ነገር ሲል አሁን ላይቭ ላይ ነሽ? ድምጤን ይሰሙኛል? ሚውት አደርገዋለሁ። ሚውት አድርጊ። እኔማ ጆሮዬ ላይ ነሽ። እኔማ አወራው እንዳይሰማ ነው እንጂ። እና ወላሂ ዛሬ በጣም እያመመኝ ነው። አንቺ ልቤንም ያቃጥለኛል። እንዴት እንደምሆን አላውቅም። ምን ላድርግ? ለምን በቃ ያስለኛል። የሳልኩበት ደግሞ ልቤ እንደ እሳት በቃ ራስ ምታት። እኔም ባለቤቴ እንደዚህ ልቤን ስስል ሁሉ ራሴን ያመኛል አለ ባለፈው። ግን ያው እንትን ነው አየሩ ተቀይሮ ነው። እና አሁን እኔ ደግሞ ጠዋትም ምግብ በላሁኝ። ጠዋት ቁርስ ተነስቼ በላሁ። ከዛም በኋላ እናንተ እያያችሁኝም ቱስት በላሁ። አሁንም ርቦኛል። የልጆቿ ነፋቂ እንዴት ነው? እንትን ይሄ ስኳር እንዳይሆን አንቺ ቼክ አድርጊ እስኪ። አንቺ ጉዴ ፈላ። የምን ስኳር እንደዚህ ያስርባል እንዴ? ጉዴ አይፈላም። እንትን ተጠቀሚያለሽ ተርከዲ ምናምን ታጠፊዋለሽ ሾርባሽ። አሁን ሴትዮዋ ሾርባ ካልጠጣሽ አለችኝ። ምንም ነገር እንዳልበላ ሰው እንደ ጅብ አፌ ጠራርጌ ሾርባ 1 ሳህን ሾርባ ይዤ መጣሁ። ከዛ ይዤ መጣሁኝና ወይኔ ይሄንን ጉድ የልጆቿ ነፋቂ ብታይ ምን ትለኝ ይሆን ብዬ አንቺ ጋር ስልክ ደወልኩ። አታስቂ በእናትሽ። አይ ቼክ አድርጊ። እዚህ እንትን ጋር ሄደሽ ደረጃ ጋር ሄደሽ በጧት ማለት ነው ሳበይ ቼክ አድርጊ። የተረገመች በእናታች ነው። አውቀሽ ነው ፈቲ ላይ እያሾፍኩ አይደለም። አንቺ የምን ስኳር በሽታ ምግብ ያስርባል እንዴ? ሰምቼም አላውቅም ወላሂ። ብሉ እኔ እኮ አባቴ ስላለበት ስለማውቅ ነው የምነግርሻለሁ። ኧረ ጉዴ ፈላ። የሆነ ጊዜ አንድ ሰውዬው ስኳር በሽታ እንዳይዝሽ አለኝ። አንቺ እውነት ነው? አዎ ብዙ አታብጂ። ለምን መሰለሽ ስኳርና ግፊት የሚመጣው ከምግብ ብዛት። ይቻ ቅድም አይቴ የገባችሁ ስነግርሽ አልሰማሽም? ቢቢ ስትይ በልቼ ግፊት ተባልኩ ብሉ እያልሽ አለችሽ እኮ ቅድም አልሰማሽም? እና አሁን እኮ ግራ ገብቶኝ ነው። ሳህን ሙሉ ሾርባ አምጥቻለሁ እና እንዴት ላደርግ? በቪዲዮ ደውዪ ላሳይሽ። በቪዲዮ ደውዪ ሳህን ሾርባውን ላሳይሽ እና አልብላው አልጠጣ ይቅርብኝ። ላላ እጪ ግን አሁን አንቺ ምን ታረጊ መሰለሽ? ቼክ አድርጊ። በቪዲዮ ምን እያደረግሽ ነው? ይኸው ሾርባ ልብስ እየጣልኩ ልብስ የበስቱ የለሽም እኮ አንቺ አልከፈሽም። ይኸው ከፍቻለሽ። አሁን ከፍቻለሁ። ይሄ የሳህን ሾርባ ላላ ብዙ ብሊ የሚልሽ ከሆነ እንትን ኧረ ማሻአላ ሾርባ ነው። ትልቅ ሳህን ሾርባ ሎሚ አርግታ ምን አርግታ መጣችልኝ። ላላ እንትን
አድርጌ አንቺ ቸክ አድርጌ የምር የቀልዱ ቀልድ ነው። ቢቢ የሚልሽ ከሆነ ቸክ አድርጌ። ከዛ ደግሞ ራስሽን በውሃ ቶሎ ቶሎ ጠጪ። ውሃ በስኳር ይወጣል። በነገራችን ላይ ግፊትን በስኳር በውሃ ይወጣል። ፖሊሽን በውሃ ጢቅ አድርገሻዩ። ከዛ ምግብ ያስጠላሽ ነው። ውሃ ጠጪ ብዙ። ፖሊሽን ንፍት ሲያረግሽ ሲቀበትርሽ መብላት ታቆሚያለሽ። ፖሊሽ ውሃው ሲይዘው ማለት ቦቅ ቦቅ ይላል። ያው ቦቅ ቦቅ። ሽንት ቤት እንግዲህ ቶሎ ቶሎ ነው የሚያስገባሽ። ግን ችግር የለውም። ከዛ ግን ምግብ ትታያለሽ፣ ይዘጋሻል፣ ያስጠላሻል። ገብቶሻል? ይህ ልብሶች የአንቺ ልብሶች ናቸው የምታጣጥፊው? አዎ የራሴ። ስራ ቤት ስራ ቦታ ስራ ቦታ ባለፈ ባሌ ጋር ነበርኩኝ። የሆነ ይዣቸው የሄድኩት ቀሚሶች እሱ ጋር ስትሄጂማ እንደዚህ ቀሚሶች ለብሰሽ ሂጂ። ምን አለብሽ እሱን ለማማለል የተረገምሽ። ለማንኛውም በቃ እሺ። እና አሁን ሾርባው ልጠጣ ወላ ይቅርብኝ? ልጠጣው። ባንዴ አይደለም እኮ የምታዩ፣ ቀስ እያልሽ ነው። ባንዴ ተው አይደለም፣ አይ ቀስ እያልሽ። እና ለማንኛውም ቤተሰቦች ያውና እንደምታዩት ምንም ፕራንክ ማድረግ አልችልም። የተረገመች ልጅ እና አንቺ አትታይም። ያው ፕራንክ ላደርጋት ነበረ። ጓደኛዬ ጠዋትም ሲበላ አይታኛለች፣ አሁንም ሲበላ አይታኛለች። ምን ትላለች አልኩኝ። ይኸው የጓደኛ ምቀኛ አይጠፋም። ሱካር በሽታ አለብሽ ሐኪም ቤት ሂጂ ብለህ ቁጭ። ይሄንን ቪዲዮ ስታዩት ሁላችሁም ሰብስክራይብ አድርጉልኝ። ሰብስክራይብ ማድረጋችሁን እንዳትተው። በቀጣይም ሌላ ቀን ፕራንክ ላደርጋት ይሆናል። ይኸው ምቀኛ እሷ እንደውን ለኔ ጥሩ አትመኘኝም። እስቲ ምን እንደምታደርግ አላያለሁ። ሁላችሁም እስቲ ምን እንዳሰባችሁት ኮሜንት ላይ ንገሩኝ። አሰላም አለይኩም። ስንት ደቂቃ ነው ያረኩት? 7 ደቂቃ እያየሽው? ስንት ደቂቃ ነው? ትንሽ ነው። 7 ደቂቃ ትንሽ ነው። ልልቀቅ። ዩቲዩብ ነው እና ይሄንሽ የምታውቂያቸውን ሁሉ እንዲታያቸዋለሽ። አረ የሆነ ነገር ይዞኛል እንደዚህ ምናምን እያልሽ አውቀሽ ሳትነግሪያቸው አድያቸው እየዞርሽ። እኔስ ነቅቼብሻለሁ። አንቺ መቼም አትነቂም። ሰሞኑን ፕራንክ አድርጌሽ ያው ደገምሽበት አይደል? እየጠራት ነው። በቃ ቻው። አንቺ ረስተሽ በቪዲዮ እንዳትወጪ። ጠጉርሽ ልብስ አለበስሽ። ዘጋውብሽ። እኔ የምልሽ አለችኝ። ሱካር ያዘሽ ሐኪም ቤት ሂጂ አትለኝም? ኧረ ይቺማ ጓደኛ አይደለችም፣ ምቀኛ ናት። እኔ አልፈልጋትም ከዚህ በኋላ። አስደነገጠችኝ የምር።